እኔ የእንጀራ እናት ላይ አድርጌ ተመልሳ ልጄ የልጅ የእናት እንጀራ ላይ ልታድጋችልም ምን ነው ስለማርያም ብዬም እኮ መንገድ ላይ ለምኜም ልጄ አሳድጋለሁ። ከሻሸመኔ ድረስ የመጣሽው? ከሻሸመኔ የመጣው ተሳፍረሽ አሁን ጣፍ የመጣሽው ምንድነው? እስኪ የሆንሽውን ንገሪን እስኪ። የሆንኩትኝ በአባቷ ተተኝ ሄደው የ6 ወር ላይ ነው። እሱ ሳሪስ እዚህ ነበር የምንኖረው ማለት ነው። ከዛ ቤተሰብ ጋር ሄድኩኝ ያሳደገችኝ ጋር ማለት ነው። ከዛ ያሳደገችኝ ጋር ሲሄድ እሷ ጋር ብዙ እንትን የለኝም። የቀን ስራ አረቄ እየሰራው ምናምን ነበር እንትን ያልኳት ያቆየኋትኝ ማለት ነው። አሁን ግን ከበደኝ ማለት አልቻልኩም። እንደማራጭ ከሆነ ብዬ ነው አንተ ያማከርኩና የቻልከውን እንትን እንድትለኝ እንድታግዘኝ ይፋ እንድታወጣልኝ ብዬ ነው። ማለት ማንም የለኝም። አባቴም እንትን ዘወር ብሎ አያየኝም። እሱም እንትን አለው ሌላ ሚስት አግብቷል። እናቴንም አላውቃትም ከልጅነቴ። ስንት አመትሽ ነው? እኔ አሁን ቢያንስ 23 አደርጋለሁ። የልጁ አባት አሁን የት ነው ያለው? የልጁ አባት ሀገር ቤት ነው ያለው። አይደውልም? ምንም አይልም? ምንም አይልም? የአንድ አመቷ የ6 ወር ልጅ ጥሏት ሄደ ያለ የአንድ አመቷ ላይ መጥቶ ያለሁበትን አካባቢ ምናምን አይቶ ሄደ። ሻሸመኔ ቤተሰብ ጋር ማለት ነው። እዛ እኔ መሰለኝ እንትን በቃ ኤልይ ምን ሆነሽ ነው? ሙቀት ላውጣልሽ? ጃኬቱን ላውጣልሽ? ምን ሆነሽ ነው? መጀመሪያ ምን አለኝ? አግዝሻለሁ ሁሉም ነገር አለኝ። የቤተሰቦቼ እንዳሳዩ ቦታውን ማለት ነው። ከዛ በኋላ እኔ ደግሞ እሺ ብዬ የአንድ አመቷን መጥቶ አከበረላት ምናምን ሄደ። ወደ ሀገር ቤት ማለት ነው። አሁን 3 አመት ሊሞላት 4 ወር ነው የቀራት። 2 አመት ከምናምን ማለት ነው አሁን። ከዛ እንደዛ ሲለኝ እሺ አልኩትኝ። ማለቴ መጀመሪያ እንዳመንኩት አመንኩትኝ። አሁን ከዛ ምን አለ ተመልሰው እኔ እኮ የመጣሁትኝ ልጅ ያለችበትን አይቼ ብር እያስከምጨቀጭቀኝ ማሳድግበትን ራሴ አውቃለሁኝ። አሁን ያገባሁት ሚስት በዛ ላይ ደግሞ ለልጅ ትሆናለች ችግር የለውም አለኝ። አሁን ላይ አግብቶ እየኖረ ነው። እኔ ግን እዚህ ጋር አንደኛ ቢሰበረኝ ቼክ አያደርጉኝም። ከነጭራሹ እንትን አያስቡኝም። ምን ሆነሽ ነው ምንድነው የጎደለሽ አይሉኝም። በዛ ላይ ያለ ፍቃደኝነትም ስላገባሁኝ እንትን የላችሁም ስሜት የላችሁም ለኔ። አሁን ከበደኝ በቃ አይሙሬው ለደከ ምን እንደማረገራ ገባኝ። ሻሸመኔ ነው የምትኖሪው? ሻሸመኔ አክስቴ ጋር ነበር ነው። ለዚህ ስመጣ ራሱ አንዴ እግርሽ ከወጣ የምትመለሽበት እንትን የለም ማለች። ለሱላ እሺ ነው የመጣሁትኛ ለማግራ ገባኝ። አሁን እዚህ አዲስ አበባ ታዲያ ማን አለሽ? አዲስ አበባ ማንም የለኝም። እዚህ ያው እንደነገርኩ አንተን ለማከር ፈልጌ ነው ብዬ ነው የመጣሁት። በአንድ ቀን ትላንትና ነው ያልከኝ፣ ዛሬ መጣሁኝ። እኔ ደግሞ መመለስም አትችይም። አሁን መመለስ አልችልም። ምክንያቱም መጀመሪያንም በጣም ለምኛት ነው የሄድኩትኝ። አንዳንድ ቀን ስትናደድ ብላ ለምነሽ እንዳልመጣሽ የምትለው ቃል እንኳን ራሱ አለ። ይሄን ቪዲዮ የምትመለከቱ ወንድም እህቶች እባካችሁ ይሄን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱልን። እንግዲህ እባካችሁ የሻሸመኔ ልጆችም ይሄን ቪዲዮ ካያችሁ አትለፉት። እሺ ከዚህ ከማስቀምጥላችሁ አካውንት ከታች በማስቀምጠው አካውንት አስገቡላት በምትችሉት አቅም። አይዞሽ አሁን ምንም እዚህ ጋር እንትን ስለሌለሽ ከእስራኤል አትጠገብ ትባላለች። እቺን 5000 ብር ልካልሻለች። አመሰግናለሁ። እና ሌሎቹም ደግሞ በዚህ በሚቀመጠው አካውንት የሚችሉትን ያክል ሰፖርት ያደርጋሉ። አይዞሽ በርታ በይ፣ ጠንከር በይ፣ አትሸነፊ። የልጅሽ አምላክ ካንቺ ጋር አለሽ። አይ ማለት እኔ ያሳልፍኩት ህይወት አሁን የከበደኝ ልጅ ነው ታውቃለህ። ትምህርት እስካለም ሁላ አላውቅም እኔ እና ለልጅ ቢያስ ያሳልፍኩትን ህይወት ልጅ እንዳታሳልፍ ነው ስጋቴ። እና እባካችሁ የብሬ ነው ሰው ሲቸግረው ሰው ነው የሚጠይቀው ከፈጣሪ በታችና እባካችሁ አይዞሽ እሺ የብሬ ነው። ፈጣሪን እያማረርኩ አይደለም፣ ጤነኛ ነኝ ግን ከነድሮ አይደለም። በጣም ደከምኩኝ። እሱም በደካማ ጎኔ ገብቶ ነው ገና 6 ወር እያለሽ ጥላት ሄደ። በዛ ላይ አሁን እሱ ልጁን ሚስቱን አግብቶ እየኖረ ነው። እሷው የሚፈልገው እኔ ራሴ ላይ የማይሆን ነገር አድርጌ ራሴ አጥቼ ልጁን እንዲወስድ የሚፈልገው እኔ ደግሞ እኔ አላደረግም። መቼም ያን አላደረግም። ምክንያቱም ተንፏቅቄ የሚራስ ልጄን አሳድጋለሁ። ምክንያቱም አምናለሁ ፈጣሪ ጋር እጅ ወንበር አላጣም ብዬ ስለማምን ነው ይሄን የምቀርብ ያለሁት እስከዚህ የደረስኩት። አይዞሽ እግዚአብሔር አለሽ። አይዞሽ እባክህ ይሄን ቪዲዮ የምትመለከት ከሆነ የልጁ አባት
እባክህ የማይሆን ነገር ቢያንስ ምንም እንትን ማለት ስለልቦና የሚጎዳ ነገር አታድርግ ፕሊዝ። እና አይዞሽ አታልቅሽ እሺ አይዞሽ እግዚአብሔር ሁሉ ነገር ያስተካክላል። እኔ እኮ ማሲ እኔ እኮ ማላረኩትም ነበር በደከማ ጎኔ ነው የገባብኝ። እኔ ቤተሰብ እጦት ስላለኝ ነው የቤተሰብ እጦት ላይ ያገኘሁት ያውቃለሁ። ግን አላውቅም ብቻ እንደክን ይደርሳል ብዬ ደግሞ አላሰብኩም። ሰው ማመኔን እስከዚህ ያደረሰኝ ቤተሰቦቼ ደግሞ አይደለም አሁን ህፃን ልጅ ህፃን ልጅ ሳይዙ እንኳን ለኔ ስሜት የላቸውም። ቤት ውስጥ ደግሞ በራራ ነኝ። ለምን እንደሆነ አላውቅም። እስካሁን መልስ ራሱ አላውቅም። አይዞሽ አይዞሽ የምሬን ነው። ምን በጣም ልደከመኝ ራስን ማጥፋት ቀላል ነው፣ ግን ሳይጅስ ምንድን ነው የምለው? የምሬን ነው። ለፈጣሪ ምን እላለሁ? እሺ ተስፋ እንዳትቆርጥ እግዚአብሔር የምሬን ነው። ግን ልቤ በጣም ደክሞታል። አልቻልኩም። በቃ ሰውና ኃጢአት እንደሰራው እሺ ህፃን ልጅ መውለድ ኃጢአት ከሆነ አላውቅም፣ ግን እኔ ከፈጣሪ ወንበር ከማጣ ብዬ ነው ልጅን የወለድኩት እንጂ እንደ ማንኛውም ሰው ማንኛውም ነገር አደረግ ነበር። አልቻልኩም። እሱ ምክንያቱም ለራሴ ያልናት ያደግኩኝ ልጅን ደግሞ መግደል አልችልም። አሁን ደግሞ የት ገባሽ የት ወጣሽ የሚለኝ ሰው እንኳን የለኝም። የኔ ውድቀት የሚያስደስተው ከሆነ አላውቅም፣ ግን የእውነት እኔ ክፉ አድርጌ ከሆንኩኝ ግራ ቢገባኝ ነው። እግዚአብሔር የማወራው እንኳን ራስ በቅቶ አላውቅም። አይዞሽ በቃ አታልቅሽ። ማን ነው ስምሽ? እኔ ወይናርግ ወይናርግ መሀሪ ይባላል። ወይናርግ መሀሪ አይዞሽ በቃ አይዞሽ